ኢየሱስ ያድናል ይላል ይገድላል ሲሉ ሰምተን አናቅም አንድም ቀን አራ አላህ ይገድላል ነው እኛ ደግሞ ምንለው ያልገባቸው ሰዎች እንዴት ይላሉ ጌታ ያድናል እንጂ እንዴት ይገድላል እና ማን ነው የሚገድለው ሰይጣን ነው አይላሉ እርግጠኛ ናችሁ አዎ ጥሩ ሰይጣን የገደለው መዳኑንና መኖሩን አምላክ የፈለገለትን ሰው ነው ወይስ አይደለም ነው ጥያቄው የሰውየውን መኖር አምላክ ፈልጎለት ከነበር ሰይጣን መጥቶ ከገደለው በሰውየው ላይ ኃይል ያለው አምላክ ሳይሆን ማን ሆነ ሰይጣን ሆነ ማለት ነው ስለዚህ ሊመለክ የሚገባው ሰይጣን ነው አይ መጀመሪያውኑ አምላክ እንዲጎዳ እንዲገደል ፈቅዶ ነበር ከተባለስ ሰይጣን ሰበብ ሆነ እንጂ ጉዳት ከሱ ዘንድ ሊመጣ አይችልም ስለዚህ እንደኛ ሙስሊሞች እምነት ሰዎችን የሚያድን ብቻ ሳይሆን ጌታ አላህ የሚገድልም እርሱ ብቻ ወደዚህ ዓለም ስንመጣ ያለሱ ውሳኔ ያለሱ ፍቃድ እንዳልተወለድን እንዳልመጣን ሁላ ይሄንን ዓለም ስንሰናበትም ያለሱ ውሳኔ አንሞት ማንኛይቷም ነፍስ ሕያው የተደረገችው በጌታ አላህ እንደሆነ ሁላ ምትሞተውም በሱ ውሳኔ ነው ጥቅምም ጉዳትም ሚነላህ ከአላህ ብቻ ነው የምንለው እስቲ ኢየሱስ ይገድላል ይበሉ አይችሉም ቃሉም ላይ የለም እነሱም አላሉም ያው ያንተን ቀልብ የሚስበው ሁሌ የሚማርከው ያድናል ስለሆነ ብቻ ነው መግደል ካልቻለ ማዳኑን እንዴት ቻለ ታዲያ ይገድላል የኛ ጌታ ግን ራሱ እንደነገረ هو الذي يحيي ويميت ሕያው ያደርጋል ይገድላልም ነው ማዳን ሕያው ማድረግ ብቻ ሳይሆን መግደልም በተለይ እንግዲህ ያው መናገር ስላለብን ነው ያው እኔ የምናገረው ስለምወዳችሁ ነው ጫት ነው ኮስተራላችሁ ብዙ ቤታችንን እኔ እዚህ ወላሂ ስመጣ አንድ ወንድሜ ላስደስትና ላስቀይም አልመጣም የማንንም ውዴታ ፈልጌ መድረክ ላይ ተቀምጬ አላቅም ወደፊትም አልቀመጥም ግን ወንድሞቼ እንዲድኑ ፈልጋለሁ ትዳራችን ተናክቷል በማን በጫት ቁምሳጥናችን ባዶ እየሆነ ነው ለምን እየሸጥ ነው ለምን ለጫት ሰፈር ሱቅ ሁሉ ተበድረን የሰፈር ሱቅ ባዶ አድርገናል ማን እኛ ለምን ለጫት ጧት የጀበና ተብሎ ይጀመራል ፈርድ ነው የሚመስለው መቅሪብ ላይ ቀን ሙሉ የኔ ቀጠቀጥንበት ደግሞ አሰላሙ አለይኩም ፋጡማ ብለ ተስምበታል አላህ ይዘንላ ወላሂ አላህ ይዘንላ